ገና በልጅነቴ ነበር አባቴ ለሀብታም ጓደኛው እኔ እንደሚድረው ቃል የገባለት። እኔ በአባቴ ሀሳብ ባልስማማ አማራጭ አልነበረኝምና ባልፈልገውም ሁለተኛ ደረጃ ትምህርቴን እንደጨረስኩ የአባቴ ጓደኛ ከዚህ በኋላ እንድማር ባለመፍቀዱና ከአባቴ ጋር በመስማማታቸው እንዳገባ ተወሰነ። ድል ያለ ሰርግ ተደግሶ አለሜን ሳላይ አለምሽ ተብሎልኝ ተጋባን። ለመጀመሪያ ቀን ባሌ ቤት ስገባ የእስር ቤት ህይወት አንድ ብዬ መጀመሪያን ለራሴ ያበሰርኩት። መረረኝም ጣፈጠኝም አማራጭ አልነበረኝምና የቤት እመቤት ኑሮን ሳልፈልግ አንድ ብዬ ጀመርኩት። ቀናቶች ተቆጥረው ወራቶች ተወለዱ። ባሌ ትልቅ ሰው ከመሆኑን ባሻገር ለኔ መልካም ለመሆን ካለውበት የያዘን ኑሮ ሊያወጣኝ ይጥራል። እውነት ለመናገር ክፉ የሚባል አይነት ሰው አይደለም። አንዳንዴ ፈገግ ብዬ ካየኝ በደስታ የሚሆነውን ነው የሚያጣው። የሚጎልብኝ አንድም ነገር የለም። ባዶ የሚባል አይነት ኑሮ ልኖር እንጂ ማንኛውም ሴት የምትመኘው አይነት የድሎት ህይወት ነው የምኖረው። ያልኩትን ነገር በመፈጸም ሆነ የሚያስፈልጉኝን ነገሮች በማሟላት ወደ ኋላ አይልም። ግን እኔ ከአባቴ ኩያ ጋር በፍቅር አብሮ መክነፍ ማላስበው ሆነ። በቃ ጭራሽ የሚሆኑልኝ ነገሮች አባት ለልጁ የሚያደርገውን እንክብካቤ አድርጌ እስከመቁጠር ደርሻለሁ። ከባለቤቴ አቶ ግርማቸው ጋር እስካሁን አንሶላ አልተጋፈፍንም። ለየብቻ ነው የምናድረው። እንግዲህ ፍላጎቴን ማሟላት ከዚህ ከባድ መስዋዕትነት ይጀምራል። እኔ ፍቃደኛ ባለመሆኔና ለዚህ ነገር ዝግጁ እስከመሆን እንዲታገሰኝ ስነግረው ቅር ቢለውም ፍላጎቴን አልተቃወመም። ለዛም ነው ጥሩ ሰው መሆኑን ባንደበቴ የምመሰክረው። ግን አንድ ነገር እርግጠኛ ሆኜ ያውቃለሁ፣ እንደሚወደኝ። አንድ ቀን አባቴ ሊጠይቀኝ ሲመጣ እኔ ሌላ ክፍል እንደምተኛ አውቆ በጣም ተበሳጨ። ይህን የመሰለ ህይወት ሰጥቼሽ ምን ፈልገሽ ነው እንደዚህ የምትሆኚው አለኝ። የአባቴ እንደዛ መበሳጨት አልገባኝም። ባለቤቴ እንኳን የሱን ያህል አልተማረረብኝም። ነገሮችን ገና መቀበል እንዳልቻልኩና ትንሽ ጊዜ እንዲታገሰኝ ለባሌ ነግሬው መስማማቱን ስነግረው እስከ መቼ ነው የሚታገስሽ? አመት ሊሞላችሁ እኮ ነው። ባይሆን ውለጂና ይሄን ሀብት የሚወርስ ልጅ ሰጥተሽ አስደስችው አለኝ። እኔ በወልድ ሀብቱ የሱ የሚሆን ይመስል ነገሮች እንደሚስተካከል ቃል ገብቼለት ከስንት ጭቅጭቅ በኋላ ሳመንኩት። ባሌ ደውሎ የመጨረሻው ልጅ ነገ ከአውስትራሊያ እንደሚመጣና የሚያስፈልግ ነገር ካለ ለሰራተኞቹ ነግሬ እንዲያስተካክሉ በትህትና ጠየቀኝ። ሁሉም እንደማሟላና እንዳያስብ ነግሬው አመስግኖኝ ስልኩን ዘጋ። ዛሬ ለምን እንደሆነ ባላውቅም ደስ የሚል ስሜት ተሰምቶኛል። በጧት ተነስቼ ቤቱን መስተካከል አለመስተካከሉን ቼክ አረኩ። ምሳ ምን መዘጋጀት እንዳለበት ነግሬያቸው ተጣጥቤ ፀጉሬን ልሰራ ወደ ፀጉር ቤት ሄዱ። ከፀጉር ቤት እንደጨረስኩ የምፈልጋቸውን ነገሮች ገዛዝቼ ስገባ ነበር ባየሁት ነገር ባለሁበት ደርቄ ቀረሁት። ሃይ እንዴት ነሽ ትብለጽ አለኝ ደስ የሚል ቃና ባለው ጎርናና ድምፅ። እንኳን ደህና መጣ ማክቤል። አዎ ማክቤል ብሎ ለሰላምታ እጁን ዘረጋልኝ። ለደቂቃዎች እጁን ሳለቅ ፈዝዤ በቆምኩበት ቀረው። ዋው አባቴ ሚስቱ ቆንጆ እንደሆነች ቢነግረኝም እንደዚህ አልጠበቅኩሽም ነበር አለ እጁን ከእጄ እያላቀቀ። አመሰግናለሁ፣ እባክህ አረፍ በል፣ መኝታ ቤት ገብቼ መጣሁ ብዬው የመሮጥ ያህል ካጠገቡ ጠፋው። አልጋዬ ላይ በጀርባ ተኝቼ የማክቤል ውበት ከፎቶ ይበልጥ በአካል እንደሚያምርና የኔን ሳየው መደንገጥ እያሰብኩ ነበር ድንገት በሬ ተንኳኳው። ትብለጽ የባሌ ድምጽ ነበር። አቤት አልኩኝ በድንጋጤ ካልጋዬ እየተነሳው። ነይ እንጂ ምሳ እየጠበቅንሽ ነው አለኝና ወደ ታች ወረደ። ሊያምርብኝ የሚችል ቀሚስ በመምረጥ ራሴን በማስዋብ ጊዜ ወሰደብኝ። ልክ ወደ ታች ስወርድ ማክቤል ፊት ለፊት ነበር የተቀመጠው። እግሬ ሲተሳሰር ታወቀኝ። እንደምንም ራሴን አረጋግቼ ስላስቆየኋችሁ ይቅርታ ብዬ ከባሌ አጠገብ ተቀመጥኩ። ባሌ ዛሬም እንደ ሁል ጊዜው አምሮብሻል አለኝ እጄን እየሳመኝ። ለመጀመሪያ ጊዜ ነው እንደዚህ ሲያደርግ። ደንግጬ እጄን ከእጁ መነጨኩትና የማክቤልን ገጽታ ተመለከትኩ። ምንም አልመሰለውም። ሚስት ቆንጆ ናት አባዬ፣ ለራስህማ ታውቅበታለህ አለ እየቀለደ። ለምን እንደሆነ ባላቅም በንግግሩ ተናደድኩ። ብሽቅ አልኩ። በውስጤ ምን ነካሽ ትብለጽ፣ አንቺ ያገባች ሴት ነሽ አልኩ ለራሴ። ምሳ ተበልቶ እንዳለቀ ማክቤል ማረፍ እንደሚፈልግ ተናግሮ ወደ ክፍሉ ገባ። ሳላስበው በአይኔ ተከተልኩት። ቆሞ ሁኔታዬን ሲመለከት የነበረው ባሌ ዛሬ ደስ ያለሽ ትመስያለሽ አለኝ። የባሌ ድምጽ ነበር ከሀሳቤ ያነቃኝ።
ምን ተገኝቶ ያው እንደ በፊቴ ነኝ አልኩና ልግባ ልረፍ ትንሽ ራሴን አሞኛል አልኩት እየተንተባተብኩ። መድኃኒቱ ሰጂ ምናልባት ፀጉርሽ ስለተሰራሽ ይሆናል አለኝ። ይሆናል ልግባና ልረፍ ብዬ ወደ ክፍሌ ሄድኩ። አልጋ ላይ ጋደም እንዳልኩኝ የማላቀው የተዘበራረቀ ስሜት ይሰማኛል። ደጋግሜ ማክቤልን አስብና ፈገግ እላለሁ። በራሴ ባህሪ ለውጥ ግራ ብጋባ ማክቤልን ላለማሰብ ብሞክርም ሊሆንልኝ አልቻለም። ቀን ከሌት እሱን ብቻ ነው ማስበው።